ሰላም የተወደዳችሁ የጌታ ሰላምና የጌታ ጸጋ ይብዛላችሁ በጌታ በኢየሱስ ስም ሰላም ላችኋለሁ። ዛሬ እናንተ ጋር ያመጣሁት አንድ መልእክት ይዤላችሁ ነው። ክብር ለኢየሱስ ይሁን። ብዙ ጊዜ የሰው ልጅ ህይወት በተስፋ የተሞላ ነው። ወገኖች ሆይ ተስፋችን ደግሞ ኢየሱስ ክርስቶስ ነው፣ መጽሐፍ እንደሚል ማለት ነው። ብዙ ሰው የሰው ልጅ ያለ ምግብ ያለ ውሃ ብዙ ቀን ብዙ ወራት ብዙ ዓመት ሊኖር ይችላል። የሰው ልጅ ግን ያለ ተስፋ ለሰከንድ ያህል መኖር አይችልም። ደግሞ ሰይጣን ሁሉ ጊዜ የሚሰራው በህይወታችን ላይ ማለት ነው ተስፋ ለማጨለም ነው። ብዙዎችን አይተናል። ተስፋ እያለ ራሳቸውን በራሳቸው የሚያጠፉ ራሳቸውን በራሳቸው ታንቆ የሚሞቱ ብዙዎቹ አሉ። ወገኖች ሆይ ተስፋ አትቁረጡ። በዘመናችሁ ላይ ተስፋ አትቁረጡ። እስትንፋሳችሁ በውስጣችሁ እስካለ ድረስ ተስፋ አላችሁ። እስትንፋስ በውስጣችሁ እስካለ ድረስ ማለት ነው። ኢየሱስ ተስፋችን ነው። ወገኖች ሆይ በዓለም ላይ ያለው ብር ወርቅ ሁሉ ያንተ ቢሆን ተስፋ ሊሆን አይችልም። በዓለም ላይ ያለው ዝና ሁሉ ብታተርፍ ተስፋ ሊሆን አይችልም። ያ ቢሆን ኖሮ ባለሀብቶች ራሳቸውን አያጠፉም። ያ ቢሆን ኖሮ በጣም ገናና የሚባሉ ታዋቂዎች ራሳቸውን አያጠፉም ነበር። ወዳጆች ሆይ አንድ ነገር አስተውሉ። ተስፋችን ኢየሱስ ነው። እሱ ተስፋችን ነው። ምንም አይኑርህ። ገንዘብ ላይኖር ይችላል፣ ስራ ላይኖር ይችላል፣ ዘመድ ላይኖር ይችላል፣ ቤተሰብ ላይመች ይችላል፣ ጥሩ ገንዘብ ላይኖር ይችላል፣ ጥሩ እውቀት ላይኖር ይችላል፣ መልክ ላይኖር ይችላል። ይሄ ሁሉ ጠፊ ነው። ተስፋችን ግን ኢየሱስ ነው። ዛሬ በጌታ በኢየሱስ ክርስቶስም አውጃለሁ። ተስፋ የምትቆርጡ ወዳጆች ተስፋችሁ ኢየሱስ ነው። ጠላት በዙሪያችሁ ላይ ተስፋዬ ምንድነው፣ ተስፋሽ ምንድነው ብሎ የሚያወራውን ወሬ አትስሙ። ተስፋችን ኢየሱስ ነው። ብራችሁ ኢየሱስ ነው። ወርቃችሁ ኢየሱስ ነው። ክብራችሁ ኢየሱስ ነው። የህይወታችሁ ደምግባት ኢየሱስ ነው። ተስፋ አትቁረጡ በህይወታችሁ ላይ። ዘመናችሁ የተባረከ ይሁን። ይሄ መልእክት የተመቻችሁ ሰዎች ኮፒ ሊንክ ሼር አድርጉ። ዘመናችሁ የተባረከ ይሁን። ሻሎም። ሰላም የተወደዳችሁ የጌታ ሰላምና የጌታ ጸጋ ይብዛላችሁ በጌታ በኢየሱስ ስም ሰላም ላችኋለሁ። ዛሬ እናንተ ጋር ያመጣሁት አንድ መልእክት ይዤላችሁ ነው። ክብር ለኢየሱስ ይሁን። ብዙ ጊዜ የሰው ልጅ ህይወት በተስፋ የተሞላ ነው። ወገኖች ሆይ ተስፋችን ደግሞ ኢየሱስ ክርስቶስ ነው፣ መጽሐፍ እንደሚል ማለት ነው። ብዙ ሰው የሰው ልጅ ያለ ምግብ ያለ ውሃ ብዙ ቀን ብዙ ወራት ብዙ ዓመት ሊኖር ይችላል። የሰው ልጅ ግን ያለ ተስፋ ለሰከንድ ያህል መኖር አይችልም። ደግሞ ሰይጣን ሁሉ ጊዜ የሚሰራው በህይወታችን ላይ ማለት ነው ተስፋ ለማጨለም ነው። ብዙዎችን አይተናል። ተስፋ እያለ ራሳቸውን በራሳቸው የሚያጠፉ ራሳቸውን በራሳቸው ታንቆ የሚሞቱ ብዙዎቹ አሉ። ወገኖች ሆይ ተስፋ አትቁረጡ። በዘመናችሁ ላይ ተስፋ አትቁረጡ። እስትንፋሳችሁ በውስጣችሁ እስካለ ድረስ ተስፋ አላችሁ። እስትንፋስ በውስጣችሁ እስካለ ድረስ ማለት ነው። ኢየሱስ ተስፋችን ነው። ወገኖች ሆይ በዓለም ላይ ያለው ብር ወርቅ ሁሉ ያንተ ቢሆን ተስፋ ሊሆን አይችልም። በዓለም ላይ ያለው ዝና ሁሉ ብታተርፍ ተስፋ ሊሆን አይችልም። ያ ቢሆን ኖሮ ባለሀብቶች ራሳቸውን አያጠፉም። ያ ቢሆን ኖሮ በጣም ገናና የሚባሉ ታዋቂዎች ራሳቸውን አያጠፉም ነበር። ወዳጆች ሆይ አንድ ነገር አስተውሉ። ተስፋችን ኢየሱስ ነው። እሱ ተስፋችን ነው። ምንም አይኑርህ። ገንዘብ ላይኖር ይችላል፣ ስራ ላይኖር ይችላል፣ ዘመድ ላይኖር ይችላል፣ ቤተሰብ ላይመች ይችላል፣ ጥሩ ገንዘብ ላይኖር ይችላል፣ ጥሩ እውቀት ላይኖር ይችላል፣ መልክ ላይኖር ይችላል። ይሄ ሁሉ ጠፊ ነው። ተስፋችን ግን ኢየሱስ ነው። ዛሬ በጌታ በኢየሱስ ክርስቶስም አውጃለሁ። ተስፋ የምትቆርጡ ወዳጆች ተስፋችሁ ኢየሱስ ነው። ጠላት በዙሪያችሁ ላይ ተስፋዬ ምንድነው፣ ተስፋሽ ምንድነው ብሎ የሚያወራውን ወሬ አትስሙ። ተስፋችን ኢየሱስ ነው። ብራችሁ ኢየሱስ ነው። ወርቃችሁ ኢየሱስ ነው። ክብራችሁ ኢየሱስ ነው። የህይወታችሁ ደምግባት ኢየሱስ ነው። ተስፋ አትቁረጡ በህይወታችሁ ላይ። ዘመናችሁ የተባረከ ይሁን። ይሄ መልእክት የተመቻችሁ ሰዎች ኮፒ ሊንክ ሼር አድርጉ። ዘመናችሁ የተባረከ ይሁን። ሻሎም።